ግንኙነት መጀመሩን ግልጽ ማድረግ የጀመረው በስብሰባ ሁሉ ጀምሯል ቲፒኤልኤፍ። ፋኖችም ቅርብ ጊዜ ይፋ ያደርጋሉ። አሁን ጄኔራል ተፈራ ማሞ 12 እዝ ነው የገባብን እያሉ ያሉት ከቲፒኤልኤፍም ጋር ከሌላውም አካል ጋር ጥምረት መፍጠራችን ልክ ነው ለማለት ነው። ልክ ነው። በተለይ የስምረትንም ስም ያነሱት ከዛ ጋር አያይዙ። ስምረት የሚባለው እኮ ከብልጽግና ጋር ሆኖ እየወጋን ያለው። ስለዚህ እኛ ምን መሆን አለብን? ቲፒኤልኤፍን መያዝ አለብን፣ ሻዕቢያን መያዝ አለብን፣ ኦላን መያዝ አለብን፣ ያገኘነውን ነገር በሙሉ መያዝ አለብን። ይሄንን በዚህ ደረጃ 12 እዝ ነው እኛ ውስጥ የከተመው ብለው እየተናገሩ ያሉት ነገ ከነገ ወዲያ ከቲፒኤልኤፍም ጋር ከምንም ጋር ግንኙነት ብንፈጥር ተረዱት ነው። አማራ ክልል ውስጥ ፋኖቹ አንዱ ትልቁ ፍርሃታቸው ይሄን ነገር ግልጽ ማድረግ ነው። ከሻዕቢያም ጋር ከቲፒኤልኤፍም ጋር ግንኙነት መፍጠራቸውን እንዴት ይፋ ያደርጉት? ግንኙነት ደግሞ አለመፍጠር አይችሉም። ምክንያቱም የህልውና አደጋ ውስጥ ናቸው። ባይዘው አሁን ላይ የቆሙት በእነ ቲፒኤልኤፍ በአማራ ህዝብ አቅም አይደለም። የአማራ ህዝብ አቅም ለነሱ የሚችለውን ሁሉ አድርጎ ትቷል። በቃ አቁሟል። የጨረሰም ጨርሷል። ያለው ይብቃኝ ብሏል። ቅቡልነታቸውም ቀንሷል። በቃ ይፈልጉ ይጥፉ ባይ ናቸው። ቆሞ ያለው በእነ ሻዕቢያና በቲፒኤልኤፍ ነው። በእነሱ ላይ ቆሞ ከነሱ ተነጥሎ መቆም የማይችል አካል የግድ ማድረግ ያለበት ምንድነው? ማህበረሰቡ እንዲቀበል ማድረግ ነው። ምናልባት ደግሞ ግንኙነቱ ይፋ ሲሆን የነበረችውም ትንሽዬዋም ቅቡልነት እንዳጠፋ ማለት ነው። እንዳጠፋ። ስለዚህ ይኸው ስምረት የሚባል እዝ ሁሉ ተቋቁሞ 12 እዝ እኛ ውስጥ ገብቶ እየተርመሰመሰ ነው። ስለዚህ እኛ ምን መሆን ያስፈልገናል? አቅም መፍጠር ያስፈልገናል ለማለት እየተንደረደሩ ነው። ሶስተኛ